እግዚአብሔር የዘላለም አምላክ ስሜ ይባረክ። መንፈስ ቅዱስ ስሜ ይባረክ። የረዳህን ስሜ ይባረክ። ያገዝከን ስሜ ይባረክ። ዛሬን ያሳየህን ስሜ ይባረክ። እግዚአብሔር መንፈስ ቅዱስ በቸርነት በርህራሄ እግዚአብሔር ሆይ ዓመታትና ቀናትን የምታቀዳጅ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ቀን ላይ ቆመን ገናናውን ስምን ከፍ እናደርጋለን። ስሜ ይባረክ ኢየሱስ፣ ስሜ ይባረክ የረዳህን፣ ስሜ ይባረክ ያገዝከን፣ ስሜ ይባረክ አቤቱ እግዚአብሔር እናመሰግናለን። በመገዛት ወደ አደባባዮች እግዚአብሔር መንፈስ ቅዱስ እንባርካለን፣ እናመሰግንሃለን። ይቅርታ በጌታ በኢየሱስ ክርስቶስ ስም ስምህ ይባረክ። የወደድከን ነፍስህን የሰጠህን የዘላለም አምላክ እግዚአብሔር እናመሰግንሃለን። አቤቱ አንተን የሚመስል የለም ኢየሱስ። ክብር ሁሉ ለአንተ ይሁን፣ ክብር ሁሉ ለአንተ ይሁን። ሃሌሉያ ተመስገን። የአባቴ መንፈስ ስሜ ይባረክ። እናመሰግንሃለን፣ እናከብርሃለን። ስሜ ይባረክ መንፈስ ቅዱስ። ሃሌሉያ እናከብርሃለን፣ እናመሰግንሃለን። እግዚአብሔር የዘላለም አምላክ ሃሌሉያ ጸጋን ያበዛልን፣ ኃይልን የሰጠህን፣ ብርታትን የሰጠህን፣ ጉልበትን የሰጠህን እግዚአብሔር የዘላለም አምላክ ረዳት የሆንከን፣ አቅም የሆንከን እግዚአብሔር መንፈስ ቅዱስ ሃሌሉያ እናመሰግንሃለን፣ እናመሰግንሃለን ኢየሱስ። ሃሌሉያ ስሜ ይባረክ። ጌታ ሆይ ረዳህን፣ አገዝከን፣ አቆምከን፣ ዛሬን አሳየህን። ተንኪዩ እናመሰግንሃለን ልጆች ስላረከን፣ እናመሰግንሃለን በአብ ቀኝ ስላስቀመጥከን እግዚአብሔር የዘላለም አምላክ ሃሌሉያ። አብ አባት ብለን የምንጨውበትን የልጅነትን መንፈስ ስለሰጠህን እናመሰግንሃለን። ክብር ሁሉ ለአንተ ይሁን፣ ክብር ሁሉ ለአንተ ይሁን ኢየሱስ። በጌታ በኢየሱስ ክርስቶስ ስም በዚህ የታደሙትን አስብ እግዚአብሔር መንፈስ ቅዱስ። በተለያየ ሁኔታ በተስፋ መቁረጥ ግራ በመጋባት ውስጥ እግዚአብሔር መንፈስ ቅዱስ በሚያልፉበት መንገድ ሁሉ ያ የሚረዳው መንፈስ፣ ያ የሚያግዘው መንፈስ፣ ያ የሚያበረታው መንፈስ፣ ያ አቅም የሚሆነው እግዚአብሔር የዘላለም አምላክ፣ ያ ረዳት የሚሆነው መንፈስ ዛሬ እግዚአብሔር መንፈስ ቅዱስ ለእያንዳንዳችን እንዲለቀቅ እኔ በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። ጌታ ሆይ ያንዳንዳችንን እንድትረዳ፣ በዚህ የታደሙትን እንድትረዳ እግዚአብሔር መንፈስ ቅዱስ የሰጠህንን ዓላማ በግብ ማድረስ እንድንችል ለትውልዳችን ለእያንዳንዳችን እግዚአብሔር የዘላለም አምላክ አቅምና ጉልበት እንድትሆነን በኢየሱስ ስም ጸለይኩኝ። ክብር ለአንተ ይሁን። ታንክ ዩ ጂሰስ። ተርፎ ያለውን ጊዜ ባርክልን፣ አስተምረን፣ ምከረን። ጌታ ሆይ በቃል እውነት ተገለጽ። መጽናናት ያለበትን አጽናና፣ መምከር ያለብህን ምከር፣ ማንሳት ያለበት ይነሳ። እግዚአብሔር መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔርን በመተማመን የሚጠባበቁ እነሱ ግን ኃይላቸውን ያድሳሉ ይላል። ኃይላችንን አድስልን፣ አቅማችንን አድስልን፣ ጉልበት ሁነን፣ አቅም ሁነን። እግዚአብሔር መንፈስ ቅዱስ በዚህ ጊዜ ውስጥ ያንተ ጸጋ ይለቀቅልን፣ አቅም ሁነን። እግዚአብሔር መንፈስ ቅዱስ እናከብርሃለን። ታንክ ዩ ጂሰስ። ስሜ ይባረክ። ተርፎ ያለውን ጊዜ ባርክልን፣ አስተምረን መንፈስ ቅዱስ። በኢየሱስ ክርስቶስ ስም ጸለይን፣ አሜን። ሻሎም ቅዱሳን እንደምናላችሁ፣ በያላችሁበት ሰላምታችን ይድረሳችሁ። እንዴት ናችሁ? ጌታ ይባረክ። እግዚአብሔር አምላካችን የተባረከ ይሁን። ስለዚህ ቀን ጌታን እጅግ አድርገን እንባርካለን። እግዚአብሔር ይህን ቀን ስለሰጠን፣ ስለዚህ የተባረከ ቀን ስሙ ይባረክ። ረዳን፣ አገዘን፣ ጌታ አቅም ሆነን። ስለዛ ጌታን እጅግ አድርገን እንባርካለን። ስሙ ይባረክ። ሃሌሉያ። አንዳንዴ እንደዚህ ልናስብ እንችላለን። ትክክለኛ ጸሎትን ጸልየናል ብለን ልናስብ እንችላለን። ግን ትክክለኛ ጸሎት ያለው እግዚአብሔር የሚፈልገውንና የእግዚአብሔር ፈቃድ ያለበትን ሐሳብ እሺ ማለት ነው። ምን አይነት ነው የእግዚአብሔር ሐሳብ ብትሉኝ፣ ስንጸልይ ምናልባት የራሳችንን ምናልባት የሚሰማንን የተለያየ ነገር ልንጸልይ እንችላለን። እግዚአብሔር ግን እንደዚህ ሊለን ይችላል። ሐሳቤን ጸለይክ፣ ፍቃዴን ጸለይክ፣ ራሴን አስክደኝ። እንዲህ አይነት ጸሎቶች ቀርተዋል አይደል?
ራሴን መካድ እንድችል፣ ውስጤ ባዶ መሆን እንድችል፣ እንዳንተ ዝቅ ማለት እንድችል የባርነትን አካሄድ ወይም ካራክተር ፍጠርልኝ። ያንተ ማንነት በእኔ ውስጥ ክሬኤትድ ይሁን። ይሄ ነው ትክክለኛ የልብ ጸሎት፣ እግዚአብሔር የሚፈልገው ጸሎት። ሌላ ሁሉ ይከተላችኋል ነው የሚለው። የሚገርማችሁና በእግዚአብሔር ፊት ስንንበረከክ ብዙ ጊዜ የራሳችንን ነገር ብቻ አፍስሰን ነው የምንነሳው። ግን እግዚአብሔር ከዛ ያለፈ ነገር አለው። አሜን። እግዚአብሔር ከዛ ያለፈ ነገር አለው። ከዛ ያለፈ ነገር ነው እግዚአብሔር የሚያስበው። የሚገርማችሁ ነገር ስንጸልይ የልብህ ሐሳብ፣ በአንተ ውስጥ ያለው የልብህ ፈቃድ፣ አንተን አስደስቼ እንዳልፍ፣ ሐሳብን አገልግዬ እንዳልፍ በፈቃድ ውስጥ አጠቃለኝ። መጽሐፍ ምን ይላል? ሐሳቤ እንደ ሐሳባችሁ አይደለም ይላል አይደል? ስለዚህ በአንተ ሐሳብ ውስጥ አጠቃለኝ፣ በአንተ ፈቃድ ውስጥ አጠቃለኝ። የልብህ ሐሳብን አገልግዬ ልለፍ፣ ፈቃድን አገልግዬ ልለፍ። በእርግጥ አንተ ያልከው ይሁንልኝ፣ አንተን የሚያስደስተውን ላድርግ። እንዲህ አይነት ጸሎት ያስፈልጋል። እግዚአብሔር አምላካችን የተባረከ ይሁን። አሜን። ጌታ መንፈስ ቅዱስ ይርዳ። በቃ እንደዚህ የሐሳቡን ፈቃድ መጸለይ፣ የልቡን ፈቃድ መጸለይ፣ እግዚአብሔር ያንን ይፈልጋል። የሚገርማችሁ ሐሳብህ በዘመናት ያለው ያንተ የልብህ ሐሳብ፣ የልብህ ፈቃድ በህይወቴ ይሁን፣ በዘመኔ ይሁን። መስቀልን ተሸክሜ ልጓዝ። ሐሳብ በአንተ ሐሳብ ማንነቴ ይወረስ። እግዚአብሔር ወደዚህ አይነት ጸሎት ይመልሳል። በውስጥ ሰውነታችን በኃይል እንድንጠነክር፣ ክርስቶስ በልባችን እንዲሳል፣ ያንተ ፈቃድን ማድረግ እንድችል፣ የፈቃድን ምክር ያ ውስጤን እንዲገዛው እግዚአብሔር አምላክ ሆይ እጸልያለሁ። በዚህ መንፈስ እግዚአብሔር እንዲረዳን እንድንጸልይ። አሜን። ጌታ ይባረክ። እንደዚህ ይላል፣ ክርስቶስን ስለማሰብ ነው። እሱን ማሰብ፣ ክርስቶስን ማሰብ በሚል እንደዚህ ይላል፣ በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። ይህንንም በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለ ሁሉ በእርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ እጸናለሁ። ቃሉ የታመነ ነው። በነገር ሁሉ እጸናለሁ። ቃሉ የታመነ ነው። እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና ይላል። እግዚአብሔር አምላካችን የተባረከ ይሁን። እርሱ ራሱን መካድ አይችልንምና ከታመንነው ይታመነናል፣ ከካድነው እሱም ይተወናል ይላል እዚህ ጋር። ግን እኔ ዋናው ሀሳቤ ምንድን ነው? ክርስቶስን አስብ። በወንጌል እንደሰበኩ ከሙታን የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። እግዚአብሔር መንፈስ ቅዱስ እኔንም እናንተንም ይርዳን። እሱን ማሰብ፣ እሱን ማሰላሰል እንድንችል እግዚአብሔር አምላክ ይርዳን። ምንድን ነው ማሰብ? ምን እናስብ? ሐዋርያው ጳውሎስ ለጢሞቴዎስ የሚመክረውን እንመለከት ነበረ። ግን ዛሬ በፊልጵስዩስ ላይ ያለውን ክርስቶስን ስናስበው የክርስቶስ ማንነት በእኛ ውስጥ መገለጥ አለበት። እሱ ማን ነው? ኢየሱስን ስታስቡት ምን ታስባላችሁ? ኢየሱስ ስትሉ ምን ይመጣላችኋል? ሁል ጊዜ የሞተልን ይመጣልናል፣ ምንም ጥያቄ የለውም። የተከፈለልን ዋጋ ይመጣብናል፣ ምንም ጥያቄ የለውም። የተሰራው ዋጋውን በመስቀል ላይ የሰራልን ዋጋ፣ ጥልቅ የሆነ ፍቅሩ፣ አንኮንዲሽናል የሆነ ፍቅሩ ወደ ልባችን ይመጣል፣ ምንም ጥያቄ የለውም። ወደ እያንዳንዳችን እንዲህ አይነት ነገር እንደሚመጣ አምናለሁ። ሌላው ልናስበው የሚገባው እሱን መምሰል፣ ምክንያቱም ያ እሱ የሰራው ነው። በኤፌሶን መጽሐፍ ላይ ከ1 እስከ 3 የተሰራልንን እና የተፈጸመውን ይናገርና ከ4 እስከ 6 ደግሞ እግዚአብሔር ከኛ ኤክስፔክት የሚያደርገው። እግዚአብሔር ከእያንዳንዳችን ግሮዝን ይፈልጋል፣ እድገትን ይፈልጋል። ምን ስንል ነበረ መግቢያው ላይ? ይህንን ዓመት እግዚአብሔር የመጨመር ዓመት ብለናል። የመጨመር ዓመት ማለት በጴጥሮስ መልእክት ላይ ተነስተን ነው የመጨመር ዓመት ያልነው። የጴጥሮስ መልእክትን ይዘን ነው የመጨመር ዓመት ያልነው። የስጋዊ ነገር ሊጨምር ይችላል፣ ግን መንፈሳዊ ነገር ላይ መጨመር። ይሄ ዓመት የመጨመር ዓመት። ምን መጨመር? መንፈሳዊ ነገርን በሕይወታችን ላይ መጨመር፣ እድገትን መጨመር፣
በህይወታችን ላይ ግሮዝን መጨመር፣ እግዚአብሔርን መምሰል መጨመር። ምክንያቱም እዛ ላይ ያለው መጽሐፍ ጴጥሮስ ላይ ያለው የመጨመር ዓመት ብለን የተነሳ ነው ከዛ ነው። እግዚአብሔርን መምሰል፣ ክርስቶስን መምሰል። ማንን አስብ? ክርስቶስን አስብ። ፎከስ አድርግ። ማን ላይ ፎከስ አድርግ? ክርስቶስ ላይ ፎከስ አድርግ። ምንድን ነው የሚለው እዚህ ጋር ጳውሎስ ለጢሞቴዎስ? ኢየሱስን አስበው፣ ከሙታን የተነሳውን ይልቁንም በአብ ቀኝ ያለውን የሚመለሰውን። ማንን አስበው? ክርስቶስ ኢየሱስን አስበው፣ አሰላስለው። እሱን ካላሰብን ብዙ ድሪፍት የሚያደርጉ ነገሮች አሉ። ከእግዚአብሔር ሐሳብ የሚያወጡ ነገሮች አሉ። ምድር ላይ ነው ያለነው። ማይዲር የኔና የናንተን ሐሳብ ብዙ ነገር ነው ዲማንድ የሚያደርገው። ዓለም ዲማንድ ታደርገናለች። ሰይጣን ዲማንድ ያደርገናል። ስጋችን ዲማንድ ያደርገናል። ስለዚህ ከዚህ ዓላማ እግዚአብሔር ከሰጠን ሐሳብ ዲስትራክት የሚያደርግ በጣም ብዙ ነገር አለ። ለዛ ነው ኢየሱስን አስበው ያለው። ብዙ ዲማንድ የሚያደርጉን ነገሮች አሉ። ኢየሱስ እንኳን በሙሉ አንድ ፐርፐዝ ነው ይዞ የመጣው። ግን ጠላት እንዴት ይፈትነው እንደነበረ ዲማንድ በውስጡ ባለው ዲማንድ መጥቶ ቴስት ያደርገዋል። እርቦት ነበር ይላል። አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርገዋል። ዲማንዱ ነው፣ የኢየሱስ ዲማንድ ነው የዛን ሰዓት ስለራበው። እና አንዳንዴ ጠላት የሚመጣው በዲማንዳችን ነው። ምድር ላይ ስላለን ነው የምላችሁ። ስጋችን፣ ዓለም፣ ሰይጣን፣ እነዚህ ሁሉ ዲስትራክት ያደርጉናል። ለዛ ነው ለጢሞቴዎስ ምናለው? አስበው። ማንን? ከሙታን የተነሳውን ይልቁንም በአብ ቀኝ ያለውን የሚመለሰውን ሙሽራውን ኢየሱስ ክርስቶስን አስበው። እሱን ስታስቡ ነው ፍጻሜ ላይ የምትደርሱት። እሱን ስታሰላስሉ ነው ከመንገዳችሁ ፉርሽ የማትሆኑት፣ እስከ መጨረሻው የምትወጡት፣ እስከ መጨረሻው የምትጸኑት። መቼ ነው ብትሉኝ፣ ክርስቶስን ስታስበው ነው። ይሄን የሚለው ለፓስተሩ ነው። በጣም ያንግ ፓስተር ነው። አስበው፣ ኢየሱስን አስበው። እሱን ኢየሱስን ስታስቡ ምን ይመጣላችኋል? እንዳልኳችሁ የሞተው ከሙልቁንም ከሙታን የተነሳው እሱ ብቻ አይደለም፣ ብዙ ነገር ነው ማሰብ ያለብን። ኢየሱስን ስናስብ የእሱን ካራክተር ማሰብ አለብን። በአዲስ ኪዳን ምን አልኳችሁ? እግዚአብሔር ሁለት በጣም ኮር የሆነ አልቲሜት ጎል አለው አልኳችሁ። እግዚአብሔር አልቲሜት የሆነ ጎል በእኛ ውስጥ አለው፣ በእኔና በእናንተ ውስጥ። እግዚአብሔር ፐርፐዝ የሌለው እንዳይመስላችሁ። ለእኔና ለእናንተ ፐርፐዝ ሰጥቶናል፣ አላማ ሰጥቶናል። ምንድን ነው ዋናው አላማው? ልጁን ኢየሱስ ክርስቶስን መግለጥ። ሁለተኛው ደግሞ የልጁ መልክ በእኛ ህይወት እንዲገለጥ። በኤፌሶን ላይ ዓለሙን ለመጠቅለል ብሎ ያስቀመጠው ጎል አለ። በዛ ውስጥ እኛ አለን። እንደገና በሮሜ ምዕራፍ 8 ቁጥር 8 ላይ ያለው የልጁን መልክ፣ ቆሮንቶስ ላይም እንደዛ ይናገራል። የልጁን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ስለዚህ እግዚአብሔር ክርስቶስን ስናስበው ምን ማሰብ አለብን? እንደዚህ ይላል፣ በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናት ቢሆን፣ የመንፈስ ርራይ ቢሆን፣ ምሕረትና ርራይ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር ካለ በኋላ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። ይሄ ነው የፈለግኩት ክፍል ከቁጥር 5 ጀምሮ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስሙም ሁሉ በላይ ያለውን ስምን ሰጠው። ይህም በሰማይና በምድር ከምድርን በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እግዚአብሔር ይባረክ። አሜን።
ይሄ ሶ ፓወርፉል ነው። ማንን አስበው? ክርስቶስን ስናስበው ስፔሻሊ ይሄውን የስቅለት ሰሞን ነው አይደለ? የሰራውን ስራ ማሰብ አለብን። ለእኔና ለእናንተ የተደረገውን ነገር ማሰብ አለብን። እግዚአብሔር ከኔና ከእናንተስ ምን ኤክስፔክት ያደርጋል? ምናልባት እዚህ ፔጅ ላይ በቲክቶክ ፔጃችን ላይ ልታዩት ትችላላችሁ። የመጨመር ዓመት ስንል የመጨመር ዓመት ማለት መንፈሳዊ ነገርን መጨመር ነው። ክርስቶስን መምሰል መጨመር ነው። ምክንያቱም ማይዲር ስታንዳርድ አለው። እግዚአብሔር ያስቀመጠው ስታንዳርድ አለ። ኢፍ ዩ ላይክ ኢት ኦር ኖት እግዚአብሔር ያስቀመጠው ስታንዳርድ አለ። ምንድነው ያ ስታንዳርድ ካላችሁኝ፣ እግዚአብሔርን መምሰል፣ ማደግ፣ በመንፈስ ማደግ፣ በውስጥ ሰውነት ማደግ። እግዚአብሔር ያንን ይፈልጋል ከኔና ከናንተ። እግዚአብሔር አምላካችን የተባረከውን አሜን። እዚህ ጋር ምን ይላል? ክርስቶስን ስታስቡ የእሱ አቋም እግዚአብሔር ይባረክ አሜን። የክርስቶስ ማንነት። ስለዚህ በዚሁ ስናስብ ኢየሱስን ስናስበው እንዴት ሆኖ መጣ? አመጣጡ የሚገርም ነው። ይሄንን ማሰብ ማሰላሰል አለብን። ለመንፈሳዊ ሕይወታችን በጣም ኪ ነው። ሲመጣ የባሪያን መልክ ነው የያዘው። የባሪያን መልክ ይዞ ነው የወረደው። ሁለተኛ ምንድን ነው ያደረገው ብትሉኝ፣ ሲመጣ የተወለደው በግርግም ነው። ባዶነት፣ በቃ ባዶ፣ ከእግዚአብሔር ጋር እንደ መቀማት፣ ያንን ክብር እንደ መቀማት አልቆጠረውም። የባሪያን መልክ ይዞ ወረደ ይላል። እግዚአብሔር መንፈስ ቅዱስ እኔና እናንተን ይርዳል፣ እኔና እናንተን ያግዘን። እግዚአብሔር አምላክ ለእኔና ለእናንተ ጸጋ ይስጠን። የክራይስት ላይክነስ ኢየሱስን መምሰል በእኔና በእናንተ ውስጥ እንዲሳል የባሪያን መልክ ይዞ ወረደ ይላል። ለዚህ ነው ዝቅ ዝቅ ስትሉ እግዚአብሔር ያከብራችኋል። በዛ ውስጥ ነው ክብር ያለው። በዝቅታ ውስጥ ነው ክብር ያለው። በዝቅታ ውስጥ ነው ድል ያለው። ኢየሱስ ያድናል። እኛ ምን አለን? ክርስቶስ እንኳን እሺ አምላክ ነው፣ ታላቅ ነው፣ ያለና የነበረ ነው። የሚተወው ነገር አለ። እኛ ግን ምንተወው ነገር የለንም። ሲጀምርም ጽድቃችን ራሱ የመርገም ጨርቅ እንደሆነ ነው መጽሐፍ የሚናገረው። እንዲሁ በጸጋው የተወደድንን፣ እንዲሁ በጸጋው የተወደድንን፣ እግዚአብሔር እንዲሁ በምህረቱ የተመለከተንን፣ እግዚአብሔር በምህረቱ ያሰበን የእግዚአብሔር ልጆች ነን። ምህረት የተደረገልንን፣ ይቅርታ የተደረገልንን፣ ኃጢአታችን የተሰረየልንን ማንም አልነበርንም። የሚገርማችሁ ጽድቃችን የመርገም ጨርቅ በነበረ ጊዜ ነው እግዚአብሔር ያሰበን። ክርስቶስን አስቡት። እሱን ስታስቡት ትክክለኛ የህይወት ጎዳናን መሄድ ትችላላችሁ። ራይት የሆነ የእግዚአብሔርን አካሄድ መሄድ ትችላላችሁ። አትሳሳቱም፣ አታጣርሱ። አስበው እንዲህ ዝቅ ያለውን እንደዚህ የባሪያን መልክ የያዘውን ይሄንን ንጉሱን አስቡት። የዛን ጊዜ ነው ሰክሰስ ያለው። የዛን ጊዜ ነው ድል ያለው። ምን ዋጋ አለው? በምድር እያለን በጣም አሹና ጎሽ በስቶልን፣ በጣም ብዙ ጭብጨባ በስቶልን፣ በጣም ብዙ ተከታይ በስቶልን፣ እግዚአብሔር ፊት ስንሄድ ግን አንድ ቀን እንዳላገለገለ ብንቆጠርስ አይከብድም? እግዚአብሔር ከዛ ይጠብቀን። አሜን። የልጁ መልክ በእኛ ውስጥ ይሳል። ክርስቶስ እንዲሳል። ለዛ ነው ለገላትያ ሰዎች ክራይስት ዳግመኛ በእናንተ እስኪሳል ድረስ ምጥ ይዞኛል አለ። ክርስቶስን ከሳለባቸው በኋላ ሌላ ዶክትሪን አምጥቶ የሚጋርድ ኢየሱስን ደግሞ ስላላሰቡት ሌላ ዶክትሪን ሲመጣ ይዟቸው ጠፋ የገላትያን ሰዎች። ለዛ ነው ዳግመኛ ክራይስት በእናንተ ሕይወት እስኪሳል ድረስ ምጥ ይዞኛል አለ።
በእኔና በእናንተ ህይወት ውስጥ እግዚአብሔር ነገርኳችሁ በአዲስ ኪዳን አልቲሜት ጎሉ ምንድን ነው ብለን ብናስብ የእግዚአብሔር አልቲሜት ጎሉ ልጁን ኢየሱስ ክርስቶስን በእኛ ውስጥ መግለጥ ነው። ዓለሙን በክርስቶስ መጠቅለል ነው። እግዚአብሔር አምላካችን የተባረከ ይሁን። ዓለሙን በክርስቶስ መጠቅለል ነው። ኢየሱስ ያድናል። ዓለሙን በክርስቶስ መጠቅለል ነው። እንደገና የክርስቶስ ቢዩቲ በእኔና በእናንተ ህይወት መገለጡ ነው። ይሄ ነው የእግዚአብሔር ልብ። ይሄ ነው የእግዚአብሔር ሐሳብ። ይሄንን ነው ጌታ የሚወደው። እግዚአብሔር መንፈስ ቅዱስ እኔና እናንተን ይርዳን። ትላንትና ዋጋ ስለመክፈል አስተምር ነበረ። ክርስቶስን መከተል ማለት አለው እሱን ማሰብ ማለት ብዙ ዋጋ ያስከፍልሃል አለው። እንግዲህ ልጄ አንተ የማነበው ሁለተኛ ጢሞቴዎስን ነው። እንግዲህ ምዕራፍ 2 እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ጸጋ በርታ፣ ብዙ ሰዎች የመሰከሩለትንም ከኔ የተቀበልከውንም ሌሎችም ደግሞ ሊያስተምሩ ለሚችሉት ለታመኑ ሰዎች አደራ ስጥ ካለ በኋላ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል። የሚዘምተውም ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላለፍም። ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባው አድርጎ ባይታገል የድሉን አክሊል አያገኝም ይላል። ስለዚህ ዋጋ ያስከፍላል። መከራ አለው፣ ስደት አለው፣ መገፋት አለው፣ ብዙ ውጣ ውረዶች አሉት። መስቀሌን ተሸክመ ዕለት ዕለት ይሄ መስቀል ነው፣ ክርስትና መስቀል ነው። ክርስትና መስቀል ነው። ለዛ ነው ራሱን ያልካደ፣ ሚስቱን ያልካደ፣ ልጁን ያልካደ ለኔ ሊሆን አይችልም ማለት ለኔ ሊሆን አይችልም ማለት ራስን ካደ። መስቀል ተሸክመ ተከተለኝ። የዛን ጊዜ በህይወት ድል ይሆናል። በዛን ጊዜ በህይወት እኔ የምፈልገው ነገር መገለጥ ይጀምራል። it was not simple ለነ ፖል ለነሱ ዘመን ክርስቶስን እየመሰሉ የሚሄዱ ይሰደዳሉ ነው ይላል። ከባድ ስደት ነበረባቸው። በዛ ሴንቸሪ ላይ በነበሩ ጊዜ ከባድ ስደት ነበረባቸው። ከባድ የሆነ መንፈሳዊ ውጊያ ነበረባቸው። በዛ ውስጥ ሁሉ ግን ጸንተው ነበረ። በዛ ውስጥ ሁሉ ግን በማግኘትም በማጣትም በከፍታም በዝቅታም በሁሉ ነገር ክርስቶስ ኢየሱስን ገልጠውት ነው ያለፉት። ዋጋ ከፍለው ነው ያለፉት። መስዋዕትነት ሆነው ነው ያለፉት። እግዚአብሔር መንፈስ ቅዱስ ለእኔና ለእናንተ ይህን ጸጋ ይስጠን። እግዚአብሔር መንፈስ ቅዱስ ያግዘን። ቀላል አይደለም። ምንጸልየው ለዛ ነው። ፈቃድ ይፈጸም፣ ሐሳብ ይፈጸም። ይሄ ነው ጸሎት። 21 ቀን ከጸለይን ላይቀር እንዲህ አይነት ጸሎት ነው መጸለይ ያለብን። ጾማችሁ በፈቃዳችሁ ሄዳችሁ ይላል ኢሳያስ ምዕራፍ 58 ላይ። እኔ የምፈልገው ጸሎት ብሎ እግዚአብሔር ያስቀመጠው ስታንዳርድ አለ። የልቡን ሐሳብ መጸለይ፣ ፈቃድን መጸለይ፣ ሐሳቡን መጸለይ፣ አንተ ያልከው ብሎ መጸለይ፣ በዚህ ውስጥ ክብሬ ይገለጥ ብሎ መጸለይ። በህይወቴ በዘመኔ እግዚአብሔር ሐሳብ ይገለጥ፣ ራሴን ሰዋልሃለሁ፣ ራሴን ሰጥሃለሁ፣ ለፈቃድ እገዛለሁ፣ ለሐሳብ እገዛለሁ፣ ውስጤን ውረሰው፣ ሐሳብ ይግዛኝ፣ ፈቃድ ይግዛኝ፣ ሁለንተናዬን ተቆጣጠረው፣ መንፈሴን እግዚአብሔር የዘላለም አምላክ ኮንትሮል አድርገው፣ ሐሳቤ ካንተ ሐሳብ ጋር ይስማማ፣ ፈቃዴ ካንተ ፈቃድ ጋር ይስማማ፣ አንተ የምትወደው ይሁንልህ። የልብን ፈቃድ አድርጌ ማለፍ እንድንችል በዘመናት መካከል እግዚአብሔር መንፈስ ይርዳል። ይህን ነው መጸለይ ያለብን። እግዚአብሔር መንፈስ ቅዱስ ፈቃድን፣ ሐሳብን፣ የልብን መሻት አድርጌ ማለፍ እንድችል እኔን እርዳ፣ ቅዱሳንን እርዳ። ከጾምን ላይቀር ይህንን እንጸልይ። ከጸለይን ላይቀር ይህንን እንጸልይ። እግዚአብሔርን ከፈለግን ላይቀር ይህንን እንጸልይ። በእውነት መንፈስ ቅዱስን ከፈለግን ላይቀር ይህንን እንጸልይ። አንተ በዘመኔ፣ አንተ በህይወቴ እግዚአብሔር የዘላለም አምላክ አንተን የሚያስደስተውን አንተን የሚያከብረውን አድርጌ ልለፍ። ጸሎት ይሄ ነው። ባይዘው ኢየሱስ የሚጸልየው በሰማይ ያለው ፈቃድ ይሁን፣ በህይወቴ ላይ ፈቃድ ይሁን፣ በዘመኔ ላይ ፈቃድ ይሁን።
እንዲህ አይነት ጸሎት ነው መጸለይ ያለብን። ጌታ ይባርክሽ ፋንቱዬ። ይሄንን ነው መጸለይ ያለብን። ከዚህ ጸሎት ሸሽተናል፣ ርቀናል። ከዚህ አይነት ጸሎት ወደዚህ ጸሎት መመለስ አለብን። የፖል ጸሎት የልቦና አይኖቻቸው እንዲበራ፣ መንፈሳዊ አይኖቻቸው እንዲበራላቸው እግዚአብሔር መንፈስ ቅዱስ እኔና እናንተን ይርዳል። መንፈሳዊ አይኖቻችንን እግዚአብሔር ይክፈትልን። የልቦና አይኖቻችንን እግዚአብሔር ይክፈትልን። እንዲህ ነው የሚጸለየው። ፖል ሌላ ነገር ጸለየ አታዩት? በውስጥ ሰውነታቸው በኃይል እንዲጠነክሩ። እስር ቤት ሆኖ ነው በማይመች በሰንሰለት ታስሮ ይንበረከካል። ይሄን የሚጸልየው ለኤፌሶን ነው። ኤፌሶን ላይ ረጅም ዓመት ያጠፋበት ዘመን ነው። በጣም ከሁሉ አገልግሎቱ በኤፌሶን ነው ብዙ ስራ የሰራው ሐዋርያ ጳውሎስ። ይሄን ይጸልያል። እነሱ በእስር ሆኖ ይጸልያል፣ በሰንሰለት ሆኖ ይጸልያል። የሚጸልየው በውስጥ ሰውነታቸው በኃይል እንዲጠነክሩ፣ የኢየሱስን ሙላት ወደ ሙላቱ እንዲያድጉ፣ አይኖቻቸው እንዲከፈት፣ የልቦና አይኖቻችን እንዲከፈት። ይሄን እንጸልይ ማይዲር፣ ይሄን እንጸልይ። አይኖቼን ክፈትልኝ፣ ሐሳቤን በሐሳብ ግዛው፣ ፈቃዴ ወደ አንተ ፈቃድ ሽፍት ያድርግ። የልቤ ዙፋን ላይ አንተ እንደፈለክ ግዛ። የህይወቴን መሪውን ውሰደው እግዚአብሔር፣ አንተ ተቆጣጠረኝ። መንገዴን ያዝ፣ ህይወቴን ያዝ፣ ዘመኔን ያዝ፣ አካሄዴን ያዝ። ለአንተ ሰጠው። ይሄ ነው ማሰብ ማለት። ኢየሱስን ስታስቡት፣ ክርስቶስን ስታስቡት የሚገርም ህይወት ነው ኢየሱስን የምንመለከተው እዚህ ጋር። የባሪያ መልክ የሰጠውክን አደራ፣ ይሄን ወንጌል እንድትሰብክ የሚያስችል ትክክለኛ ያልተበረዘ ወንጌል መስበክ የምትችለው፣ በትክክለኛ ክርስቶስን ለትውልድ ዲስፕሌይ ማድረግ የምትችለው፣ መግለጥ የምትችለው ምን ስታደርግ ነው? ኢየሱስን ስታስበው፣ በፈቃድ ውስጥ ስትሰወር፣ የልቡን ሐሳብ ብቻ፣ ፈቃድን ብቻ፣ ሐሳብን ብቻ፣ አንተ የምትወደውን ብቻ፣ አንተን የሚያከብረውን ብቻ። እንደዚህ ስንል ትልቅ ግሎሪ አለ፣ የእግዚአብሔር ክብር። እውነቴን ነው የምላችሁ፣ እግዚአብሔር መንፈስ ወደዚህ ዓለም ውስጥ ያምጣል። በጣም ከትዕቢት ዓለም እግዚአብሔር ያውርደን። አሜን። አዎ፣ ፈርሃ እግዚአብሔር። ኢየሱስን ስታስቡት፣ ስናስበው ባዶ አትሆኑም። ስታስቡት ባዶ አትሆኑ። አምላክ ሆኖ ባዶ ሰው መስሎ፣ ከዛ ደግሞ የባሪያ መልክ ይዞ በሞላ ቤት በግርግም ተወልዶ አዶኖኛ ኬት እንደቀዳ ነው አላቅም፣ ኬት እንደቀዳ ነው። የሆነ ቦታ ግን ተጣርሶብናል፣ የሆነ ቦታ ስተናል። ወደ መጀመሪያው እንመለስ። ኢየሱስን አስበው። እሱን ስታስቡት እንደሱ መኖር ነው የምትፈልጉት። እሱን ማሰብ ስትጀምሩ ህይወታችሁን ታዩታላችሁ። መስታወት ነው ኢየሱስ፣ የህይወታችን መስታወት ነው። ለዛ ነው ሐዋርያ ጳውሎስ ኢየሱስን አስበው ያለው። እሱ ብቻ ሳይሆን እንድናስበው እንድናየውም የተጠራ ነው። እሱን ነው የዕብራውያን ጻፊ። ለዛ ነው ኢየሱስን እዩት አለ። የሄደበትን መንገድ እዩት። ብዙ ነገር ማድረግ እየቻለ ፓወርለስ ነበረ። ብዙ ነገር ማድረግ ይችላል ኢየሱስ። ብዙ ነገር ማድረግ ይችላል። ብዙ ነገር ማድረግ እየቻለ ፓወርለስ ነበረ። ኢማጂን ኃይለኛ ፓወር እያላችሁ፣ ብዙ ነገር እያላችሁ ባዶ መሆን። በጲላጦስ ፊት ሲያቀርቡት መናገር በደንብ ይችላል። ማስረጃ አለው ምንም ጥፋት እንደሌለበት። ለዛ ነው እጁን የታጠበው ጲላጦስ በሸላቾቹ ፊት ዝም እንደሚል በግ እንዲህ ተነዳ።
ኢየሱስ ዝም እንደሚል ብዙ ነገር ማድረግ እየቻለ መናገር ስለምንችል ብዙ ነገር ማድረግ ስለምንችል ብዙ ነገር ስለተቆጣጠርን እንደሱ ማለት የፈለግነውን ማድረግ እንችላለን ማለት አይደለም። መናገር ችላችሁ ፓወር ኖሯችሁ ሁሉ ሪሶርስ ኖሯችሁ ራስን ኮንትሮል ማድረግ ኢየሱስ ያንን ነው ያደረገው። ያ ነው የኢየሱስ ካራክተር። ሁሉን ማድረግ ይችላል። ከአንደበቱ የሚወጣው ቃል ኤኒ ቃል ቢናገር እዛ ጋር ያለው ሰው መሞት ይችላል። መግደልም ማዳንም ይችላል። ፓወርፉል ነው። ጸጥ አለ። በሸላቾቹ ፊት ዝም እንደሚል እንደሚታረድ በግ ኳይት ሆነ። እግዚአብሔር ይባረክ። ይህን ንጉሥ ነው የምናውቀው። ይሄ ንጉሥ በእኔና በእናንተ ልብ ውስጥ ይሳል። እግዚአብሔር መንፈስ ቅዱስ እኔና እናንተን ይርዳን፣ ጸጋን ይስጠን፣ ኃይልን ይጨምርልን። በዚህ ክፉ ዘመን ላይ በዚህ በመጨረሻው ዘመን ብሎ የጢሞቴዎስ መጽሐፍ እንደሚያስተምረን በዚህ በክፉ ዘመን እግዚአብሔር መንፈስ እኔና እናንተን ያግዘን፣ አቅምና ጉልበት ይሁነን፣ በእውነት ያግዘን። ክርስቶስን መስለን እሱን ገልጸን ማለፍ እንድንችል እግዚአብሔር መንፈስ ቅዱስ ይርዳን። ምንም ሌላ የለም። ህይወታችን it is a testimony። ህይወት ነው ቴስቲሞኒ። ንግግር ሳይሆን ህይወት ነው ቴስቲሞኒ። ኢየሱስ ህይወቱ ይገልጠዋል። እዚህ ውስጥ መዓዛው ይሸታል። የኢየሱስ መዓዛ ይሸታል እዚህ ውስጥ። ለዛ ነው ለሚሞቱት የሞት ሽታ፣ ለሚድኑት የህይወት ሽታ የተባለ ነው። ጸሎታችን መቀየር ያለበት ያልኳችሁ ለዛ ነው። ምን አይነት ጸሎት ነው የምንጸልየው? ኢየሱስ ጋር ከጸለያችሁ ባዶ ናችሁ። እሱ ስር ከቆያችሁ ባዶ ናችሁ። ባዶ ነው የሚያደርጋችሁ። የምታስቡት እሱ ነው፣ የምትጸልዩት ወደ እሱ ነው። ስለዚህ ውስጣችሁ ባዶ ነው የሚሆነው። የሚገርማችሁ ምንም እንደሌላችሁ ነው የምትሆኑት። ባዶ ኤምፒቲ፣ ውስጣችሁ በጣም ኤምፒቲ ነው የሚሆነው ውስጣችሁ። እግዚአብሔር መንፈስ ቅዱስ ወደዚህ አይነት ህይወት፣ ወደዚህ አይነት አገልግሎት ያምጣል። ባዶነት ውስጥ፣ ክርስቶስን መምሰል ውስጥ፣ እግዚአብሔርን መፍራት ውስጥ፣ እግዚአብሔርን መምሰል ውስጥ ምን ዋጋ አለው? ማይዲር ሮጦ ሮጦ ሽልማት የሌለው እግዚአብሔር ረዳን። ጸለይን ካል ይሄ ካራክተር በእኔና በእናንተ ውስጥ ይሳል። ጸለይን ደሴም ከሆንን there is something wrong። እንደ እግዚአብሔር ሐሳብ አልጸለይንም ማለት ነው። ዘሙር እግዚአብሔር ጋር ስትጠጉ ዘሙር ባዶ ነው የምትሆኑት። በጣም ፋር የሆነ ሰው፣ ከእግዚአብሔር የራቀን ሰው የምታዩት በትዕቢት ልቡ ድፍን ያለ ነው። ከእግዚአብሔር ያርቃል እሱ። ስትጸልዩ እግዚአብሔር ጋር ቀርብ ያለው ካልን ለትሑታን ጸጋን ይሰጣል ይላል። ትዕቢተኞችን ግን ይቃወማቸዋል ይላል። ይቃወማቸዋል፣ ሪጀክት ያደርጓቸዋል፣ አጌንስት ይሆንባቸዋል ማለት ነው። ለትሑታን ግን ጸጋን ይሰጣል። ከጸለይን ላይቀር፣ ከቆየን ላይቀር፣ ካገለገልን ላይቀር እሱ ጋር ቆይታችሁ ስትነሱ መዓዛችሁ ያስታውቃል፣ ንግግራችሁ ያስታውቃል፣ አካሄዳችሁ ያስታውቃል። የዋላችሁበትን ነው የምትመስሉት። የዋላችሁበትን ጓደኛ ንገረኝ አይደል የሚባለው?
እግዚአብሔር ጋር ከቆያችሁ ሌላ ነገር አይሰጣችሁም፣ ባዶ ነው የሚያደርጋችሁ። በጣም ጸልያለሁ ካላችሁ ባዶ ነው የሚያደርገን። የሚገርማችሁ ባዶ ነው የሚያደርገን። ባዶ አሁንም ያድርገን። አሜን። አዎ እሱ ይገለጥብን፣ እሱ ይታይብን፣ እሱ ገኖ ይታይ፣ እሱ ከብሮ ይታይ። እግዚአብሔርን ከፍ ማድረግ ይሁንልን፣ እግዚአብሔርን መግለጥ ይሁንልን። ጌታ ይርዳን። እግዚአብሔር አምላካችን እኔና እናንተን ዛሬ እንደሰማነው ቃል በእውነት ለጢሞቴዎስ ከዛ ትላንትና ስናገር የነበረውን በእግዚአብሔር ፊትና በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን በጊዜውም አለጊዜውም ጽና፣ ስበከው። በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክ እያስተማርክ ዝለፍና ገስጽ፣ ምከር። ሕይወት የሚገኝበትንም ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ፣ እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌልን ሰባኪነት ስራ አድርግ፣ አገልግሎትን ፈጽም። በመስዋዕትነት እንደሚደረግ ሕይወቴ ይሰዋል፣ የሚሄድበት ጊዜ ደርሷልና። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ ሆነው ጌታ ያን ቀን ለእኔ ያስረክበዋል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም ይላል። ክብር ለእግዚአብሔር ይሁን። አሜን። ለእኔ ብቻ አይደለም፣ መገለጡን ለሚወዱ ክርስቶስን መግለጥ ለሚወዱ። ሃሌሉያ። ምንድን ነው የሚለው? በጊዜውም አለጊዜውም ስበክ። ዛሬ ላይ መስማት የሚፈልገው ሰው ተሳካ፣ ተከናወነ ነው። ከባድ የሆነ ስደት፣ ከባድ የሆነ መከራን ተቀበል ይላል። መከራ ሲመጣ እንዴት ነው ኤግዚስት የምናደርገው? እንዴት ነው የምንጸናው? እሱ ትልቅ ጥያቄ ይሆንብኛል። እንዴት ማለፍ እንችላለን? እንዴት ማሳለፍ እንችላለን ይሄን ዘመን? እግዚአብሔር መንፈስ ቅዱስ እኔና እናንተን ይርዳን። በጣም ከባድ ነው። ጌታ ካረዳን በጣም ከባድ ነው። እግዚአብሔር መንፈስ ቅዱስ እኔንም እናንተንም ይርዳን፣ አቅምና ጉልበት ይሆነን። በዚህ በመጨረሻው ዘመን፣ በዚህ ባለቀ ዘመን ላይ እግዚአብሔር መቼ ጊዜ እንደሰጠን ራሱ አናቅም። ሩጫ ምንድን ነው አልኳችሁ? ሁሌ የሚጨረስ ነው ሩጫ። ሩጫ ሮጠን የምንጨርሰው ነው። እግዚአብሔር መንፈስ ቅዱስ ሩጫችንን መጨረስ እንድንችል ይርዳን። በየቀኑ ነው ግን በየቀኑ ራሳችንን እያየን ሩጫ በየቀኑ ለምንድን ነው የምላችሁ? ሌላው ቀንኛ ስለ አይደለም፣ ሌላው ቀንኛ አይደለም። እግዚአብሔር የሰጠን ቀን እቺ ናት። ስለዚህ በዚህ ቀን ላይ ሩጫን መጨረስ፣ እግዚአብሔር በሰጠን ቀን ላይ እግዚአብሔርን አክብሮ ጌታን ከፍ አድርጎ ማለፍ። እግዚአብሔር መንፈስ ቅዱስ ይርዳን፣ እኔንም እናንተን። እግዚአብሔር ያግዘን። አሜን። አዎ ጌታ ያግዘን፣ ጉልበት ይሁነን፣ አቅም ይሁነን፣ ረዳት ይሁነን። በእውነት በምናልፍበት መንገድ ያ የእግዚአብሔር ጸጋ፣ ያ አቅም የሚሆነው፣ ያ ጉልበት የሚሆነው የመንፈስ ቅዱስ ረድኤት ለእኔና ለእናንተ ይለቀቅልን። የእግዚአብሔር አቅም ለእኔና ለእናንተ ይለቀቅልን። እግዚአብሔር መንፈስ ቅዱስ ያግዘን፣ አቅም ይሁነን፣ ጉልበት ይሁነን፣ ይርዳን። በርግጥ አለዛ አይቻልም። ከባድ ጊዜ፣ ከባድ ዘመን ላይ ያለ ነው። ታንኪዩ በጣም ጌታ ሲባርክሽ ፋንቱዬ። ከባድ ጊዜ። ስለዚህ እግዚአብሔር መንፈስ ካረዳን ኢትስ ቬሪ ሃርድ። ለእኔም ለእናንተም ጸጋን ይስጠን፣ ጉልበትን ይስጠን፣ ብርታትን ይስጠን። እግዚአብሔር አምላካችን የተባረከው አሜን። በዚህ መንፈስ እንጸልይ፣ በዚህ መንፈስ በእግዚአብሔር ፊት ነው። በመጨረሻ በአንደኛው ቀን ላይ ምን ትታይልኛለሽ ብትሉኝ፣ ኢየሱስን አስቡት። እንደ ኢየሱስ ኖሮ ለመኖር ለማለፍ እግዚአብሔር ይርዳን።
የልቡን ሐሳብ አርጎ ለማለፍ እግዚአብሔር ይርዳን። ፈቃዱን አርጎ ለማለፍ እግዚአብሔር ይርዳን። የፈቃዱን ምክር አርጎ ለማለፍ እግዚአብሔር ይርዳን። በዘመናችን እሱ ይታይ፣ በዘመናችን እሱ ይክበር። ጣሉ የሚለንን መጣል እንድንችል፣ ተውልን የሚለንን መተው እንድንችል እሱ በዘመናት መካከል የልቡ ሐሳብ ይፈጸም። በእኔ ህይወት፣ በአንቺ ህይወት፣ በአንተ ህይወት እግዚአብሔር መንፈስ ይርዳን። እውነተኛ መሆን በክርስቶስ ጋር ሌላ ጋር ሁሉ የሆነ ነገር መሆን እንችላለን። ለእግዚአብሔር ኦነስት መሆን፣ ለእግዚአብሔር እውነቴን ነው የምላችሁ፣ ጸሎት ወደዛ ዓለም ውስጥ ነው የሚያስገባችሁ። በእግዚአብሔር ፊት እውነተኛ እንድትሆኑ ነው የሚያደርጋችሁ ጸሎት። ምክንያቱም ሌላ ሰው አይደለም መጥቶ መጽሐፉን ይጻፍልን። ደካማ እንደሆን ደክሞት እንደነበረ ኢየሱስ ቢቻል የጽዋ ይለፍ ያለው ኢየሱስ ነው ይህን የተናገረው። ጽፈውታል። ከመሀል ይወጣ አይደለም፣ እንደዛ ውስጥ አልፏል። ኢየሱስ ኦነስት ነው በእግዚአብሔር ፊት። ቢቻል የጽዋ ከኔ ይለፍ። ኦነስት ቢ ኦነስት ቢፎር ጎድ። እግዚአብሔር ፊት የምንሰወረው ነገር የለንም። ሌታስ ቢ ኦነስት ቢፎር ጎድ። የተሳካ ህይወት፣ የከፍታ ህይወት፣ የድል ህይወት፣ የሰክሰስ ህይወት፣ መንፈሳዊ ህይወታችሁ እንዲቀጣጠል ከፈለግን፣ የመንፈስ ቅዱስ ፍሰት በህይወታችን ቀጣይነት እንዲኖረው ከፈለግን ሌታስ ቢ ኦነስት ቢፎር ጎድ። ሌላው ጋር ሁሉ የፈለገ ህይወት ኑሩ። when you come to God እሱ ፊት ለፊት ሌታስ ቢ ኦነስት because ሁሉን ያያል፣ ሁሉንም ይገዛል፣ በሁሉ ላይም ስልጣን አለው። እሱ አልፋና ኦሜጋ ነው። ሰክሰስ ያለው እዛ ውስጥ ነው። ሰማይ አጨብጭበላችሁ፣ ሰማይ ጎሽ ይበላችሁ። ኢየሱስ ደስ እንዳለው ትናንት ነግራችሁ ነበረ። እኔ ብዙ ጊዜ የሚያስፈራኝ የመንፈስ ቅዱስ ከኔ ግሪቭ ማድረግ ነው። ስለዚህ ቼክ ማድርገው ህልውናው ከኔ ጋር እንዳለ ነው የምለውም እሱን ነው። የሚገርማችሁ መንፈስ ቅዱስ አር ዩ ዜር? በቃ ሃፒ ነህ ብዬ የምጠይቀው መንፈስ ቅዱስን ነው። ሃፒ ሳይሆን ሃፒ ነኝ አይላችሁ፣ አጥፍታችሁ ጎፎሬት አይላችሁ፣ ይይዛችኋል። ሂድ ሮንግ ጥሩዬ፣ ይህን ስታደርጊ ሮንግ ነው ያደረግሽ ብሎ ያዝ ያደርገኛል። ይህን ስታደርጊ ሮንግ ነው ያደረግሽ መለስ። ትሁት መሆን፣ እሺ ማለት፣ በሸላችሁት ፊት ዝም ማለት፣ ብዙ መናገር እየቻለ ብዙ ፓወር እያለው ዝም፣ በሸላችሁት ፊት እንደሚታረድ በግ ዝም። በስማም ብለው ሊያርጉት ነው እኮ። እንደዛ አይነት መስዋዕትነት ያለው ህይወቱ ስታልፉ ዝም በሉ። መንፈስ ቅዱስ አለ። ያ ነው የክራይስት ልብ። ያ ነው መንፈስን የሚያነቃቃው። ያ ነው ሰማይ ጎሽ የሚለው። መንፈሱ በውስጣችሁ ሲዘል፣ መንፈሱ ሃፒ ሲሆን ምን ዋጋ አለ? ሰው አስደስተት መንፈስ ቅዱስ ከኔ ግሪቭ አድርጎ ቁርቁር እንደ ቁርቁሩ እየጮኩ ምን ዋጋ አለ? What is the point? The end of the day. Let us be honest before God. Yes. ጸልያችሁ መሆን ያለባችሁ ኢየሱስ ጋር ስትመጡ እውነተኞች ነው የምትሆኑት። ስትጸልዩ ወደ እሱ ትቀርቡ የለ። ዛሬ የተዋወቃችሁትን ሰው ያላችሁ ሚስጥር ሁሉ አትዘረግፉለትም። ረጅም ዓመት የምታውቁት ጓደኛችሁ ጋር ግን ኦነስት ናችሁ። ለምን? ክሎዝ ላይ ስለምታውቃችሁ ዊክነሳችሁ ራሱ ታውቀዋለች፣ ድካማችሁን ታውቃለች፣ ስትሬንግዛችሁን ያውቃል ጓደኛችሁ። ከመንፈስ ቅዱስ ጋር ኢንቲሜት ስትሆኑ መዋሸት አትችሉም። እንዴ ጥሩ እቺ ድካምሽ ናት ይልሻል። እቺ ድካምሽ ናት፣ ስሪባት። እዚች ጋር ደክመሻል ልጄ፣ ይሄንን አስተካኪው
ኢየሱስ ጋር ስትቀርቡ እንደዛ ነው የምትሆኑት። ጠረመስክ፣ ተሳካለ፣ ይሁን ደስ ይለናል ቢሳካና ቢከናወን። እስኪ ሰክነን መንፈስ ቅዱስን እንስማው። ስክን እንበልና መንፈስ ቅዱስን እንስማው። ምን ይላል? ስለ አንቺ ምን ይላል? ስለ አንተ ምን ይላል? ስለ እኔ ምን ይላል? ስለ ምድር ምን ይላል? ስለ ሀገር ምን ይላል? ስለ እያንዳንዳችን መንፈስ ቅዱስ ምን ይላል? ሊስን ቱ ሂም፣ እሱን ስሙት አለ። ስለዚህ እስኪ እንስማው፣ መንፈስ ቅዱስን እስኪ እንስማው፣ አክኖሌጅ እንስጠው። ዶርማንት አይደለም፣ ሬዚደንት ነው ይላል። ቤት አንድ ቤት የራሳችሁ ከገዛችሁ በኋላ ቁልፉን ከተረከባችሁ በኋላ የዛ ቤት አለቃ እናንተ ናችሁ። የሸጠላችሁ ሰው መጥቶ እንደፈለገ መፈንጨት አይችልም። እንደዛ ማለት ነው። መንፈስ ቅዱስ አንተ በቤቴ ግባ፣ በህይወቴ ግባ ብላችሁ ስታስገቡት ቁልፋችሁን ይረከባል፣ የህይወት ቁልፋችሁን። ስለዚህ የሚላችሁ ነው ታደርጉት። እያንዳንዱ ፓርታችሁ ላይ ንጉስ ነው፣ ደባል አይደለም፣ ጌታ ነው፣ ንጉስ ነው። በእኔና በእናንተ ላይ ንጉስ ጌታ መሆን ነው የሚፈልገው። ደባል አይደለም። እኛ አይደለን የምንናገረው፣ እሱ ነው የሚነግረን፣ እሱ ነው የሚመራን። እኛ ተናጋሪዎች አይደለም፣ እሱ ነው የሚናገረው። እኔና እናንተ ሰምተን ነው የምናደርገው። ብዙ ጊዜ ተገላቢጦች ስለሆነ መንገዳችን፣ ለዛ ነው መንገዳችሁ እንደ መንገዴ፣ ሀሳቤ እንዳሰባችሁ አይደለም ይላል መጽሐፍ። ይጣረሳል። እግዚአብሔር መንፈስ ቅዱስ ወደ እሱ ሀሳብ፣ ወደ እሱ ፈቃድ፣ ወደ ልቡ ምክር እኔና እናንተን ያስገባል፣ ይርዳን፣ ኃይልን ይስጠን፣ ብርታትን ይጨምረልን፣ ጸጋውን ያብዛልን። አሜን። አዎ በቃ ከጸለይን ላቀር እንደዚህ ይሁንልን፣ ካገለገልን ላይቀር እንደዚህ ይሁንልን። ወደ እሱ ሀሳብ እሱ ኮንትሮል ያደርገው። ማንን አስበው? ክርስቶስን አስበው። ወንጌልን ስበክ። ይሄ እውነት ሲገባቸው ነው። ትላንትናም ስናገር ነበረ። በጣም እነዚህ ፖሊሶች፣ ታላላቅ እነዚህ ፋየር ፋይተሮች የገባቸው እውነት አለ። ያ እውነት እኔና እናንተ ውስጥም ሲንክ ማድረግ አለበት። እኔና እናንተ ውስጥም በሚገባ መጠልቆ መግባት አለበት። እግዚአብሔር መንፈስ ይርዳን። አሜን። እግዚአብሔር መንፈስ ይርዳን፣ አቅምና ጉልበት ይሆነን። አሜን። ጌታ ኢየሱስ እናንተንም እኔንም ያግዘን። ኢየሱስን አስቡት። በጣም የተሳካ ህይወት ያለው እዛ ውስጥ ነው። ኢየሱስን በመስማት ውስጥ ሰክሰስ ያለው እሱ ውስጥ ነው። የድል ህይወት ያለው እዛ ውስጥ ነው። እሱን መስማት ውስጥ፣ እሱን እሺ ማለት ውስጥ፣ እዛ ውስጥ ድል አለ። ባይመችም ቢመችም መከራን ተቀበልና የተባለው አይ ሁሉ ነገር ይሳካላችኋል እያልኩ አይደለም፣ ግን እሱን በመስማት ውስጥ፣ ኢየሱስን በማሰብ ውስጥ ታላቅ ድል አለ። አሜን። እግዚአብሔር አምላካችን የተባረከውን። ስለዚህ ቀን ጌታን እንባርካለን። እስኪ እንጸልይና ታንክ ዩ ጂሰስ ፎር ዚስ ቢዩቲፉል ዴይ። እናመሰግንሃለን በጌታ በኢየሱስ ክርስቶስ። የእግዚአብሔር ልጅ ኢየሱስ ጊዜያችንን፣ ሰዓታችንን፣ ዘመናችንን እግዚአብሔር መንፈስ ቅዱስ ለአንተ አሳልፈን ሰጠን። ዛሬም እንጸልያለን አንተን ማሰብ፣ አንተን ማሰላሰል። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ለእኔና ለትውልዴ ይሄ እንዲበዛልን፣ አቅም እንድትሆነን፣ ብርታት እንድትሆነን፣ ጉልበት እንድትሆነን እግዚአብሔር የዘላለም አምላክ በምናልፍበት መንገድ ሁሉ እግዚአብሔር መንፈስ ቅዱስ አንተን እያስብን እግዚአብሔር በዓላማ ውስጥ መጠቅለል እንድንችል እኔና በዚህ ታደምነውን እግዚአብሔር መንፈስ ቅዱስ እንድትረዳን፣ እንድታግዘን፣ አንተን እንድናስብ እውነተኛ የክርስትና ሕይወት ኖረን ማለፍ እንድንችል፣ አንተን መግለጥ እንድንችል እግዚአብሔር መንፈስ ቅዱስ አንተን መጨመር፣ የአንተን ሕይወት መግለጥ እንድንችል እኔ ጸልያለሁ። እግዚአብሔር መንፈስ ቅዱስ የተቀመጠልን ስታንዳርድ አለ። እግዚአብሔርን መምሰል ይላል። እግዚአብሔር መንፈስ ቅዱስ ያ እንዲበዛልን፣ ያ እንዲጨመርልን እግዚአብሔር የዘላለም አምላክ ለእኔና ለትውልዴ ይሄን ጨምርልን፣ ይሄን አብዛልን። እግዚአብሔር መንፈስ ቅዱስ ለእያንዳንዳችን ጸጋ እንድትሰጠን በእግዚአብሔር መንፈስ ቅዱስ በዚህ ባለቀ በተሟጠጠ ዘመን ላይ ፈቃድን፣ ሐሳብህን፣ የልብህን ምክር አድርገን ማለፍ እንድንችል ለእያንዳንዳችን ጸጋ፣ ለእያንዳንዳችን ጉልበት
ጉልበት ለእያንዳንዳችን የሚያስፈልገን የመንፈስ ቅዱስ ኃይል እንዲለቀቅልን እኔ ጸለይኩኝ። አመሰግንሃለሁ፣ አከብርሃለሁ። ተርፎ ያለውን ዘመናችንን ያዝልን እግዚአብሔር መንፈስ ቅዱስ። በእነዚህ ሳምንትና ቀናቶች ውስጥ ስለረዳን የምንጸልይበትን ጉልበት ስለሰጠን እግዚአብሔር መንፈስ ቅዱስ ለእኔና ለወገኖቼ እግዚአብሔር መንፈስ ቅዱስ ፊትን መፈለግ እንድንችል በፊትህ መሆን እንድንችል እግዚአብሔር መንፈስ ቅዱስ አቅም ስለሆንከን ጉልበት ስለሆንከን እናመሰግንሃለን። እርዳን፣ አግዘን፣ ጉልበት ሁነን። ጌታ መንፈስ ቅዱስ አንተን ማሳየት ይሁንልን፣ አንተን መግለጥ ይሁንልን። ኢየሱስ የዘላለም አምላክ በዓለም በምድር መጨረሻ በዚህ ባለቀ ዘመን ጌታ መንፈስ ቅዱስ የልጁ መልክ በእያንዳንዳችን ሕይወት ውስጥ እንዲሳል በውስጥ ሰውነታችን በኃይል እንድንጠነክር እግዚአብሔር ሆይ የልቦና አይኖቻችን እንዲበሩ የመጥራቱ ተስፋ በቅዱሳን ዘንድ ያለ የርስት ክብር ባለጠግነት ምን እንደሆነ እንድታውቁ ይላልና እኔና ቅዱሳንን እግዚአብሔር መንፈስ ቅዱስ ይሄ እንዲረዳን እንደዚህ እንድታግዘን በኢየሱስ ክርስቶስ ስም ጸለይኩ። እጅግ አድርጌ አመሰግናለሁ። ዘመናችንን ባርክ፣ ሕይወታችንን ባርክ፣ ጊዜያችንን ባርክ። ለአንተ አሳልፌ የሰጠው በጌታ በኢየሱስ ስም በዚህ ውስጥ በተለያየ ጌታዊ እንቆቅልሽ ውስጥ በግራ መጋባት ውስጥ በተስፋ መቁረጥ ውስጥ የሚያልፉትን አንተ እንድትደግፋቸው፣ አንተ እንድታጽናናቸው፣ አንተ አቅም እንድትሆናቸው፣ አንተ ጉልበት እንድትሆናቸው በኢየሱስ ክርስቶስ ስም ጸለይኩኝ። እጅግ አድርጌ አመሰግናለሁ። ጌታ ሆይ እጃቸውን ያዝ፣ አቅሙ ናቸው፣ ጉልበቱ ናቸው በኢየሱስ ስም አሜን። ሃሌሉያ። እግዚአብሔር አምላካችን የተባረከ ይሁን። ጌታን እጅግ አድርገን እንባርካለን። ስሙ የተባረከ ይሁን። ኢየሱስን አስቡ። አሜን። አዎ ኢየሱስን አስቡ። በዘመናችሁ እሱን አስቡት። ድል ያለው እዛ ውስጥ ነው። ሰክሰስ ያለው እዛ ውስጥ ነው። የመንፈስ ቅዱስ ፍሰት፣ መንፈሳዊ እድገት ያለው እዛ ውስጥ ነው። እሱን በማሰብ ውስጥ፣ እሱን በማሰላሰል ውስጥ ወደ እሱ ትጠጋላችሁ። የልቡን ሐሳብ ያወራችኋል። አሜን። አዎ ወደ እሱ ሐሳብ ይጠቀልላችኋል። ሐሳባችሁን ሳይሆን ሐሳቡ የእሱ ሐሳብ ይገዛችኋል። ልባችሁን ይገዛል፣ ሐሳባችሁን ይገዛል፣ ፈቃዳችሁን ይገዛል፣ አካሄዳችሁን ይገዛል። እሱ በምክሩ ግሩም ነው። ስለዚህ ኢየሱስን አስቡት። በቃ ተጠጉ ወደ ክርስቶስ። የዋላችሁበትን ትመስላላችሁ አላልኳችሁም? በቃ እሱ ጋር ከዋላችሁ እሱን ዲስፕሌይ ማድረግ ትችላላችሁ። ኢየሱስን ዲስፕሌይ ማድረግ እንችላለን። ስለዚህ ወደ እሱ እንጠጋ። መንፈስ ቅዱስ እኔና እናንተን ጸጋ ያብዛልን። በጣም ነው የምወዳችሁ። ጌታ ኢየሱስ ይባርካችሁ። ብሩክ ሁኑ። ጌታ ቢፈቅድና ብንኖር እንግዲህ በሌላ ፕሮግራሞች እንመጣለን። ብሩክ ሁኑ።